አያችኋት? እቺ ወርቅ የሆነች ልጅ በክብሯ የማትደራደር ማለት ነው። ክብር ከምንም ነገር ያስበለጠች። ምንም ነገር ሲቀር ይቀራል። ብሩኬም ቢሆን ገንዘብ ቢሆን ዩቲዩብም ቢሆን ጨዋ የጨዋ ልጅ ማለት ነው። እና ለአንቺ ማርያምን ከግር እስከ ራስሽ ወርቅ ነበር ማልበስ። የእውነት በቃ ብሩኬ አሁን ጥሎች ስትልክ ማለት ነው። እና ሽማግሌ ስትልክ ከጸጉሯ እስከ ጥፍሯ እንዳረቦቹ ማለት ነው እንትን ነው ማድረግ ያለበት ጥሎሽ። አለዛ ኖ አንሰጥም። ይችን የመሰለች ይችንም ቦንቦሊን የመሰለች ልጃችን አንሰጥም። ቢኮዝ በጣም 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 ጀግና ስለሆነች ማለት ነው። እና ባይዘዌ ወንድ ልጅ ማለት ነው እውነት ልንገራችሁ የለፋባትን ሴት ነው የሚወደው። የእውነት አሁን በጣም በጣም በቃ ብሩክ ሀይሚ ብሩኬን ስላስለፋችው በስላሴ በቃ እንዴት በቃ እንደሚሆንላት ዘላለም ሲታዘዛት ሲሰማት ሲያከብራት በይቅርታ ሲኖሩ ነው የሚኖሩት ማለት ነው። ግን አላርላውን ትናንት የጠየቀ ጥያቄ አብረን እንደር ነው ያላት ማለት ነው። አብረን እንደር ሲላት እሷ በቃ ብሩክ እሺ ምናምን አንተ ደስ ካለ ካንተን የሚያስደስት ነገር ቢሆን ኖሮ አብረን እንደር ምናምን ብትለው ኖሮ እዛ ሴት አብሮ ያድሩ ነበረ ማለት። እሷ ግን እንደዛ አላለችም። የኔ ፍቅር እቻው ምን አይነት ስማርት የሆነች ልጅ ናት። ምን ብላ ምን ብትደረግ ምን በቃ ለዚች ልጅ ምን ቢደረግላት ነው ታዲያ? አይደለም ወርቅ ሌላ ነገር ቢደረግላት አይገርማችሁ? እንዴ ሺዝ ስማርት በቃ ገባችሁ አይደለ? ለተናገረችው ንግግር ላደረገችው ንግግር ራሱ በጣም ቬሪ በቃ ኩል የሆነ ንግግር የተናገረችው ማለት ነው። በቃ እኔ እንጃ እኔ ምን ብዬ እንደምነግራችሁ አላውቅም። ግን አንዳንድ ሴቶች ደግሞ ምን ኮሜንት እየገባችሁ ምን እስካሁን አብረው አንድ ቤት ውስጥ እየኖራችሁ እንዴ ሳያደርጉ ነው እንዴ ምናምን የምትሉ ሰዎች ማለት ነው። በሰላም ነው ያማችኋል እንዴ? እንዴ አንድ ላይ ቢያድሩ እዛ ሴት ምንም እንትን የሚያሳፍር ነገር እና የሚያስጠላ ነገር አይደለም። ለምን ኦልሬዲ አንድ ላይ ፍቅረኛ ማቾች ናቸው። ማንም ፍቅረኛ ማቾች የሚያደርጉትን ነገር ነው። ግን አላደረጉም። ለምን ሀይሚ ከንግግሯ ያስታውቃል። ያ እነሱ መሀል ላይ ምንም አይነት ነገር እንዳልተፈጠረ ማለት ነው። ለምን እንደሆነ ታውቃላችሁ? ንግግሯ እንኳን ሲጀመር ከተከራከሩ በኋላ ነው እንኳን ካሜራውን እንኳን ያየችው ማለት ነው። ለምን ፕራንክ ምናምን ቢሆን እንደዚህ ብላ አትናገርም ሀይሚ ማለት ነው። የበለጠ ትጮህበት ምናምን ነበር። ተናታያችኋል። በጣም በሲሪየስ ሆና ፊቷ ሲያስቆጣት የሆነ ቁፍጥን ያለ መልስ ነው። ለምን መውጣትም ካለብኝ እኔ እወጣለሁ ነው ያለችው። ከቤቱ ራሱ እኔ መውጣት ካለብኝ እኔ እወጣለሁ አንተ አይደለም የምትወጣው ነው ያለችው ማለት ነው። ሲጀመር እችል ተዘጋጅታበት ቢሆን ኖሮ እንደዚህ አይነት መልስም አመለሰለትም። እንደዚህ አይነት ንግግርም አትናገረውም ነበረ ማለት ነው። ለምን እንደሆነ ታውቃላችሁ? ማሰብ ያለባችሁ አሁን ለምሳሌ እንደ ድንገት የመጣ ነገር ስለሆነባት ነው። ባለ ማታ ሊቭ ላይ ቆይተው ቲክቶክ ከተጫወቱ በኋላ ነው የለከፋት ይሄን ነገር ሊላት የቻለው ማለት ነው። ልጁም ፕራንክ ነው። ግን እሷ ደግሞ ትቶታል ምናምን ጀስት ብላ ያይቀልድ ነው ብላ አልፈው ከዛ በማግስቱ ነው ይሄን ነገር ሲያመጣባት እንዴ ብሩክ የኔ እኮ ማላቅ ሰው ነው የሆንክብኝ አለችው። አንደኛ ለምን እንደዚህ ስክት ብሎም ግግም ብሎም እንትን ብሏት አያውቅም። ተናግሯት አያውቅምም። አናግሯትም አያውቅምም። አንደኛ ማለት ሁለተኛ ደግሞ እሷ ከዚህ ብትለውም ጀስት ሳቋ ምናምን ይመጣል ምናምን አንቺን ብለሽኝ ታውቂ አይደለ ወይ ከዚህም በፊት እንደር ምናምን ሲል እንዴ እኔማ ጀስት እንደ ፕራንክ ነው ያለችው ማለት ነው። ግን እሷ በቃ እንጃ በቃ ምን ብዬ ልንገራችሁ ማለት ነው። እና ይሁን እኔ በጣም ብዙ ጊዜ እሺ ትለዋለች። ብዙ ጊዜ ከቪዲዮ ሲታይ ከሚሰሩት አንፃር ሁኔታዋ ለሱ ስትስመው ስታሞላቅቁ ምናምን እንትን ይላል። ግን በስማም ብሩክ ራሱ ጀግና ነው የእውነት ይህን ነገር ሁሉ ተቋቁመ እዚህ ደረጃ መቆየት ራሱ አንተ ራሱ ልትሸለም ይገባካል ማለት ነው። ለምን በእነዚህ በወጣትነታችሁ እድሜ ይሄ እድሜ ማለት በጣም የሚያስቸግር እድሜ ብዙ ፈተና የሚታይበት እድሜ ላይ እንደዚህ አይነት ነገር ተቆጥባችሁ መኖራችሁ ራሱ እኔ እውነት ልትመሰገኑ ይገባችኋል። የእውነት ለመናገር ማለት ነው። እና አንዳንድ ጊዜ ሌሎቹ እዛ ማዶ የምትናገሩት ነገር ቀንታችሁባቸው ነው። ለምን ብተኛ ባትተኛ ቁም ነገር የለውም ምንድነው ምናምን የምትለው ምንድነው የምትተኛው? ክብር ይበልጣል ከምንም ነገር። ልጅቷ በክብሩ አትደራደርም። ለምን ህግና ስርዓት አለው። ለሚፈጠረው ነገር ላይ ወንድ ልጅ ኃላፊነት መውሰድ አለበት።
ለዛ ነው እውነቷን አሁን ሽማግሌ ያላከ ሰው ከእሷ ጋር አብሮ ቢያድር የሚፈጠረውን ነገር ታውቃለች። ያን ነገር ስለማትፈልግ ነው። ገባችሁ አይደለ? እንዴት አርቃ እንደምታስብ። ወይኔ ግን አንዳንድ ሰዎች በቃ ነገሮችን ሁሉ በሌላ መተርጎም፣ በቃ በሌላ ነገር ማሰብ ትወዳላችሁ። በሰላም ነው ሰላም ነው ብሏል። ሰላም ነው እየሄዳችሁ እንዴ ምን አረገቻችሁ? እቺ ወርቅ በክብርሽ የማትደራደር በቃ ወርቅ ናት እንዴ! በክብሯ ያልተደራደረች የመጀመሪያ ዩቲዩበር እኔ ሀይሚን ያየሁት። ሌላው አለ አይደለ እንዴ በቃ እንዴት እንደሚያደርጋቸው እውነት ነው። ከመሰረቱ ታውቀዋለች። በጣም ተምራን የመጣችው ግን እኔ ምን ተምራለች? ከህይወቷ እንኳን ብዙ ቻሌንጅ አይታለች እንዳልን ሺዝ ቤብ በጣም ህጻን ናት። ገባችኋ? ግን በጣም ዲንጃ ምን ብዬ እንደምነገር አይዶን ነው። ለራሴ ራሱ በጣም ግራ እየገባኝ ነው። እና ሀይሚሻ የኔ ወርቅ ምን ብዬ ልንገርሽ? ላንቺ እኔ ቃላት አጣሁልሽ። የእውነት በቃ በዚሁ ቀጢ ተባረኪ። የኔ ኩሩ ጨዋ ያሳደገሽ